ሰላም ጤና ይስጥልኝ ተወደዳችሁ እዚህ ቻናል ቤተሰቦች በያላችሁበት ሰላምና ፍቅር ይንገስላችሁ እያልን በዛሬው ጉዳያችን ዩኒት ፋይናል አዳዲስ ቪዲዮዎች ወደ እናንተ እንዲዘልቅ ወደ እናንተ እንዲሻገሩም የሰብስክራይብ እና የላይክ ምልክቷን መጫንን አትርሱ እንላለን። በመጀመሪያው ጉዳያችን እንግዲህ ዩኒት 5 ኤምፕሎያቢሊቲ የሚለውን ጉዳይ እናስቀድማለን ማለት ነው። እስከ መጨረሻው ድረስ አብረን እንዝለቅ። ለርኒንግ አውትካምስ እንግዲህ ይህን ዩኒት በሚገባ ከተማራችሁ በኋላም ዋናው ኦብጀክቲቮች ምንድናቸው የሚለውን እናስቀድማለን ማለት ነው። At the end of this unit, learners will be able to, the first one is identify the important qualities required by employers እንግዲህ ይህንን ዩኒት በሚገባ ከተማራችሁ በኋላም ኤምፕሎየሮቹ ከሰዎች ወይ ደግሞ ከኤምፕሎይ የሚፈልጉት ኳሊቲዎች ምንድናቸው እነሱን ጉዳዮች አይደንቲፋይ የምናደርግበት ጉዳይ ነው ማለት ነው። ሌላኛው ሊስት the reasons of need for health and safety procedure at work እንግዲህ ጤናማ የስራ ሁኔታ እንዲኖር ሪዝኖች ምንድናቸው ወይም ፕሮሲጀሮች ምንድናቸው የሚለውን ነገርም አይደንቲፋይ ታደርጋላችሁ ማለት ነው። ኛው able to work as a part of team እንግዲህ teamwork is very important for every እንግዲህ ቲምወርክ ማለት በጋራ መስራት ማለት ነው። ስኪላችን አሳድገን በጋራ ሰርተን ውጤታማ መሆን የምንችልበት ሁኔታ ስለሚፈጠር ስለዚህ ቲምወርክን በአግባቡ እንድናቅና በአግባቡ መስራት እንዳለብን እንገነዘባለን ማለት ነው። ሌላኛው ፕራክቲስ ሶሻል ስኪልስ ኒድ ፎር ዘ ወርክ እንግዲህ ለስራ የሚያስፈልጉ ሶሻል ስኪሎችን እነሱን ፕራክቲስ እናደርጋለን። ምክንያቱም ኤምፕሎያቢሊቲያችን አንድ ጫማ ከፍ ለማድረግ ሲባል ማለት ነው እነዚህ ሊያካትት የሚችሉ ጉዳዮችን እኛ መያዝ ይጠበቅብናል ማለት ነው። ሃርድ ስኪል ምናቸው ለምሳሌ ላንጉዌጅ ስኪል ሊሆን ይችላል፣ ኮሚኒኬሽን ስኪል ሊሆን ይችላል፣ ወይም ደግሞ ድራይቪንግ ስኪል ሊሆን ይችላል። ሌላም ስኪሎች ካሉ እነሱን ካፕቸር ማድረግ ያስፈልጋል ማለት ነው። It is also progress at work need to cope with changing sectors another job if he or she so wishes or has been laid off or fired and enter more easily into the labor market at different periods of the life cycle እንግዲህ በህይወት ውጣ ውረድ ውስጥ በርካታ የስራ ሁኔታዎችን ሊያጋጥሙን ይችላሉ። በዛ ውስጥ እንግዲህ ከአንዱ ስራ ወደ ሌላኛው ስራ ጆይን ስናደርግ የተለያዩ ስኪሎችን ካፕቸር ካላደረግን እድሎቹ እየጠበቡ ይሄዳሉ ማለት ነው። that means ኦፖርቹኒቲያችን ለማስፋት የግዴታ ኤምፕሎያቢሊቲ ስኪሎችን መያዝ ያስፈልገናል። ካሁኑ መንከባከብ ያስፈልጋል ማለት ነው። እንግዲህ 7 ቲፖች ምንድናቸው ወደሚለው እናልፋለን። the first one is be up to date እንግዲህ የመጀመሪያ ራስን መፈተሽ ነው ማለት ነው። in addition to educational qualification you need to update yourself with the current situation እንግዲህ ያለፈው ጊዜና የአሁኑ ጊዜ የተለያዩ ናቸው። ስለዚህ ባለፈው ጊዜ ለምሳሌ መጀመሪያ ደረጃችን ግራጁዌት አድርገን ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል። በአሁኑ ሁኔታ ግን ራሳችን መፈተሽ ራሳችን ማሳደግ ያስፈልጋል ማለት ነው። Today, employers look for people who can create a path to future of a business እንግዲህ ተቀጣሪዎቹም ኤምፕሎይዎቹን ወይም ደግሞ ተቀጣሪዎች የሚፈልጉበት ምክንያት አንደኛ ቢዝነሳቸውን እንዲያሳድጉላቸው የሚፈልጉ ሰዎችን ስለሆነም be updated ወይም current information ራሱን በእውቀት ያሳደገ ራሱን በስኪል ያሳደገ ተቀጣሪን ይፈልጋሉ ማለት ነው። ሁለተኛው ቲፕ እንግዲህ adjust your curriculum vitae to the job description ነው። እንግዲህ adjust your CV ማለት ነው። curriculum vitae ማለት ራሳችን ለሰዎች የምንሸጥበት written document ነው ማለት ነው። የተጻፈ ዶክመንት ራሳችን ለሰዎች የምንሸጥበት የመጀመሪያ ዲግሪ ሊሆን ይችላል፣ ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል፣ ደግሞ ዲፕሎማ ሊሆን ይችላል፣ whatever ብቻ የሆነ ስራ ለመቀጠር ራሳችን ሴል የምናደርግበት አንድ written document እንግዲህ CV ይባላል ማለት ነው። The curriculum vitae are comprehensive list of our significant achievement in your career እንግዲህ በሙያችሁ ውስጥ አቺቭ ያደረጋችሁትን አጠቃላይ መረጃዎችን በሲቪ ላይ የምናሰፍርበት እንግዲህ ሲቪ ይባላል ማለት ነው። curriculum vitae or CV should be short and concise እንግዲህ ሲቪውን ስናዘጋጅ አጭርና ግልጽ በሆነ ነገር ወይም ደግሞ በግልጽ ቋንቋ ማስፈር ያስፈልጋል ማለት ነው። CV includes about the basic information እንግዲህ መጀመሪያው basic information የሚለውን include ያደርጋል ማለት ነው። basic information ማለት name of the applicant ሊሆን ይችላል፣ age ሊሆን ይችላል፣ sex ሊሆን ይችላል፣ marital status ሊሆን ይችላል። ሌላኛው include የሚያደርገው experience ነው፣ ልምድ ነው። ልምዳችን እንግዲህ ከ1 አመት 2 አመት 3 4 5 አመት ሊሆን ይችላል፣ ወይም ደግሞ voluntary activity ሰርተን ከሆነ ያንን ማካተት ግድ ይለናል ማለት ነው። ሌላኛው skills and abilities ነው። በጣም መሰረታዊ ጉዳዮች ምንላቸው የተለያዩ ስኪሎች አሉን። that means hard skill ወይም soft skill ሊሆን ይችላል። እነሱ ስኪሎች ለስራዎቻችን በጣም አስፈላጊ ስለሆነ እነሱን ዶክመንታችን ላይ ማስፈር ያስፈልጋል ማለት ነው። ሌላኛው emphasize your soft skills እንግዲህ ዓለም አሁን እየተሳፈረችበት ያለው በሶፍት ስኪል ነው ማለት ነው። ስለዚህ ሶፍት ስኪላችን ዴቨሎፕ ማድረግ emphasize ማድረግ አለብን ወይም ደግሞ ወደ አደባባይ አወጣን ወደ ገበያ አወጣን መሸጥ ያስፈልጋል ማለት ነው። today businesses are rapidly transforming to soft skills እንግዲህ አሁን ባለንበት ሁኔታ ዓለም እየተቀየረ መጣው በሶፍት
ሶፍት ስኪል አማካኝነት ነው። ስኪልስ ላይክ ቲም ወርክ ኤንድ ታይም ማኔጅመንት አር ቢካሚንግ ሞር ክሪቲካል ዳን ኤቨር። እንግዲህ አሁን ባለንበት ሁኔታም የስኪሎች ሁኔታ በጣም አስፈላጊ ናቸው። እነዚህ ውስጥ ለምሳሌ ቲም ወርክ እና ታይም ማኔጅመንትን ማንሳት እንችላለን። ቲም ወርክ ኢዝ ቬሪ ኢምፖርታንት። እንግዲህ ቲም ወርክ እንግዲህ ማለት በጋራ መስራት ነው። በተለያዩ ሀሳቦችን አዋጦ አንድ አቺቭመንት ላይ ለመድረስ ወይም ደግሞ አንድ ጎል ላይ ለመድረስ የጋራ ሀሳቦች ላይ በመሳፈር እንግዲህ የመጨረሻውን ጎላችን የምናሳካበት ሂደት ቲም ወርክ ይባላል። እንግዲህ በርካታ አድቫንቴጆች አሉት። ምክንያቱም ሰዎቹ የተለያየ አመለካከት አላቸው፣ የተለያየ አስተሳሰብ አላቸው፣ የተለያየ እውቀት አላቸው፣ የተለያየ ስኪሎች አላቸው። እሱን ጉዳይ ሼር በማድረግ እንግዲህ ስራችን በአግባቡ እንድንሰራ ወይም እንድንከውን ያግዘናል ማለት ነው። ሌላኛው በጣም መሰረታዊ ሶፍት ስኪል የሚለው ታይም ማኔጅመንት ነው። ማኔጅመንት also known as ላይፍ ማኔጅመንት ይላሉ እንግዲህ ኤክስፐርቶች። that means ጊዜያችን በአግባቡ ከተጠቀምን ህይወታችን በአግባቡ መራን የሚል ፕሪንሲፕል አለው ማለት ነው። ስለዚህ ጊዜውን በአግባቡ የሚጠቀም ማንኛውም አካል የተሻለ ውጤት ማስመዝገቡ የማይቀር ነው። ዓለማችን በጣም ትልልቅ ዲፈረንሶች የመጡት በታይም ማኔጅመንት ጉዳይ ነው። ስለዚህ ለሁላችን 24 ሰዓት ተሰጥቷል። 24ቱን ሰዓት ግን በሚፈልገው መጠቀም አስፈላጊ ይሆናል ማለት ነው። ሌላኛው አንድ ጫማ የመቀጠር ፕሮባቢሊቲያችን ከፍ ሊያደርግ የሚችለው ጉዳይ to use your contact ነው። በጣም መሰረታዊ ጉዳይ ነው። እንግዲህ ስኪሎች አሉን ብለናል፣ ወይም ደግሞ የኤጁኬሽናል ኳሊፊኬሽን አለን። ዲፕሎማ ሊኖር ይችላል፣ ማስተርስ ሊሆን ይችላል፣ ፒኤችዲ ነው whatever ኤጁኬሽናል ብቻ ኳሊፊኬሽኖች አሉን። ስለዚህ ያንን ኳሊፊኬሽናችን በሲቪ ወይም ደግሞ ካሪኩለም ቪቲ አማካይነት ከሰዎቹ ጋር that means ከቀጣሪ ድርጅቶች ጋር ቀጣሪ ድርጅቶች እንግዲህ ምንላቸው either ፒኤልሲ ሊሆን ይችላል፣ ፕራይቬት ሊሚትድ ካምፓኒዎች ሊሆን ይችላሉ። that means ኃላፊነቱ የተወሰነ የግል ማህበር ማለት ነው። ሼር ካምፓኒዎች ሊሆን ይችላሉ፣ አክሲዮን ማህበር ማለት ነው። ፐብሊክ ሴክተር ሊሆን ይችላሉ፣ ወይም በመንግስት መስሪያ ቤቶች ሊሆን ይችላሉ፣ ወይም ኤንጂኦ ሊሆን ይችላል፣ ነን ገቨርንመንታል ኦርጋናይዜሽን። ስለዚህ እነሱ ጋር ኮንታክት መፍጠር ያስፈልጋል። ዓለማችን ላይ በጣም ትልቅ ዲፈረንስ እየተፈጠረ ያለው ዊዛውት ኮኔክሽን ስለ ኔትወርኪንግ የለም ማለት ነው። ፕሮፌሽናል ኔትወርክ help to develop one's career and to attain certain goals። እንግዲህ ጎላችን ላይ ለመድረስ ነገ ካሰብነው ለቦታ ለመድረስ በጣም ፕሮፌሽናል የሆኑ ኔትወርኮችን ካስፈላጊ ሰዎች ጋር ኮሙኒኬት ማድረግ ያስፈልጋል ማለት ነው። ሪሌሽንሺፕ with different types of people who may be your next employers can help take your career in the right direction። እንግዲህ ከተለያዩ ሰዎች ጋር ግንኙነት መፍጠር that means smoothly or positively relationship መፍጠር ለነገ ተቀጣሪነታችን በጣም ከፍተኛ ድርሻ አለው ማለት ነው። ስለዚህ ኮንታክትን ክሬት ማድረግ ያስፈልጋል፣ ኔትወርክ መዘርጋት ያስፈልጋል ማለት ነው። ሌላኛው አምስተኛው put yourself in an employer ነው። እንግዲህ ቀጣሪነታችን ለማሳደግ ሲባል በተለያዩ ፈተናዎች ሊሆን ይችላል፣ ኢንተርቪው ሊሆን ይችላል። ስለዚህ ኤምፕሎየሮቹም ቀጣሪ ድርጅቶች ሊጠይቁን የሚችሉ ጉዳዮች ምንድናቸው የሚለው ነገር በእነሱ ጫማ ማሰብ ግድ ይለናል ማለት ነው። to be successful in searching a job for jobs you need to understand the requirements of employers። እንግዲህ ኤምፕሎየሮቹ የሚጠይቁት ሪኳየርመንት ምንድነው የሚለው ነገር ከጆብ ዲስክሪፕሽን አንስቶም እስከ አጠቃላይ እስከ ድርጅቱ ድረስ በቂ ኢንፎርሜሽኖችን መያዝ ያስፈልጋል፣ ካፕቸር ማድረግ ያስፈልጋል ማለት ነው። ሌላኛው የቲፕ 6 ዩዝ ሶሻል ሚዲያ አክቲቭሊ ኤንድ ዋይዝሊ። እንግዲህ አሁን ያለንበት የዲጂታል ዘመን ነው። ሶሻል ሚዲያን በአግባቡ ከተጠቀምን ለስራችን በጣም አስፈላጊ ነው ማለት ነው። እንግዲህ ሶሻል ሚዲያ ምላቸው ፌስቡክ ሊሆን ይችላል፣ ቴሌግራም፣ ትዊተር፣ ኢንስታግራም whatever ሊሆን ይችላል። እንግዲህ appropriately actively እና wisely መጠቀም ያስፈልጋል። እንግዲህ በነቃ ሁኔታ ሶሻል ሚዲያ መጠቀም እንደገና ደግሞ wisely በጥንቃቄ መጠቀም ከቻለን ሶሻል ሚዲያውን የመቀጠርላችን ከፍ ይላል ማለት ነው። Nowadays science and technology have changed the way of job announcements and hearing process። እንግዲህ አሁን ባለንበት ሁኔታ በተለይ በሶሻል ሚዲያ ላይ የሚለቀቁ የስራ ሁኔታዎች አሉ፣ ቨርቹዋል ላይ የሚለቀቁ የስራ ሁኔታዎች ስላሉ እሱን በንቃትና በአግባቡ መከታተል ያስፈልጋል። እሱን በአግባቡና በንቃት ከተከታተልን አንድ እርምጃ ወደፊት እንራመዳለን ማለት ነው። እንግዲህ ሶሻል ሚዲያ የምንላቸው ለምሳሌ ጎግል አለ፣ ሊንክድን፣ ትዊተር፣ ፌስቡክ፣ ቴሌግራም እና ዋትስአፕ የምንላቸው ናቸው። ሌላኛው እንግዲህ ቲፕ 7 ፕሪፐር ስማርት ነው። an interview enable your employer to understand your basic skills, core skills and your personal qualities። እንግዲህ የቤዚክ ስኪል የምንላቸው that means ቀደም እንዳወራቸው ሶፍት ስኪል ሊሆን ይችላል፣ ሃርድ ስኪል ሊሆን ይችላል። ኮር ስኪል የምንላቸው በጣም ፋንዳሜንታል የሆኑ ወይም ደግሞ ፐርሰናል ኳሊቲያችን በማሳደግ ዲቨሎፕ ማድረግ እነሱን በመጠቀም ፕሪፐር ስማርትሊ በአግባቡ መዘጋጀት ይጠይቃል ማለት ነው። ሌላኛው 5.3 working as a part of team ነው። እንግዲህ team work is a collaborative effort of a group to achieve a common goal or to complete a task most effectively and efficiently። እንግዲህ ቲም ወርክ ማለት ኮላቦሬቲቭ ኤፈርት ነው። ወይም ኮላቦሬቲቭ ነን በጋራ ሆነን ሰርተን አንድ ዓላማ ላይ ወይም ደግሞ አንድ መዳረሻ ላይ መንደርስበት ሂደት እንግዲህ ቲም ወርክ ይባላል ማለት ነው።
The characteristics of teamwork are interrelated. That means group cohesion must be strong and with ግሩፕ ኮሄዥን መስት ቢ ስትሮንግ ዊዝን ደ ቲም። እንግዲህ ቲም ላይ ያለው የግሩፕ ሁኔታው ደግሞ የጥንካሬ ግንኙነት ሁኔታም ስትሮንግ መሆን አለበት ማለት ነው። there is a positive relationship between group cohesion and performance። እንግዲህ በግሩፖች መካከል that means ግሩፕ የሚባሉት ኢንዲቪጁዋሎች ስብስብ ነው ማለት ነው። በእነሱ መካከል ያለው ግንኙነት መጠንከር አለበት ማለት ነው። communication is another vital characteristic for effective teamwork። እንግዲህ ኮሙኒኬሽን ምንለው በጣም ፋንዳሜንታል ነው። ምክንያቱም በኮሙኒኬሽን ነው ሁሉ ነገር ማወቅ የምንችለው። ፐርሰናሊቲ ያላቸውን ወይ ደግሞ ሰዎች ያላቸውን ስኪሎች ሊሆን ይችላል፣ እውቀት ሊሆን ይችላል፣ በኮሙኒኬሽን ነው የምናውቀው። እንግዲህ አንዱ ቲምወርክ ውስጥ የምናገኘው ፋንዳሜንታል ነገር ኮሙኒኬሽን ነው ማለት ነው። ሌላኛው ኮሙኒኬሽን is important within the team to clearly define the team purpose so that there is common goal። እንግዲህ ቲም ላይ ያለው ደግሞ ቲም ወርክ ላይ ሲሰሩ ያላቸውን ሁኔታ ኮመን ጎል ምንድነው የሚለው ነገር ቪዥነሪ within the right direction ማለት በትክክለኛው መንገድ ማስቀመጥ ያስፈልጋል። ሌላኛው a common goal will increase cohesion because of all members are striving for the same objective and will help each other achieve their goals። እንግዲህ ኮመን ጎል ወደፊት ያላቸውን የመጣበቅ ሁኔታ ኢንክሪዝ በማድረግ እንግዲህ ሜምበሮቹ striving for some objective እንግዲህ ካሰቡት ኦብጀክቲቭ ለመድረስ ወደፊት እንዲንደረደሩ ያደርጋቸዋል ማለት ነው። ሌላኛው በጣም መሰረታዊ ጉዳይ ኮሚትመንት ነው። ኮሚትመንት is another important characteristic of teams። እንግዲህ ኮሚትመንት ማለት ቁርጠኝነት ማለት ነው። ምክንያቱም ግሩፕ እስከሆነ ድረስ ሰዎቹ የተለያየ ስኪል አላቸው፣ የተለያየ እውቀቶች አላቸው፣ የተለያየ ነገሮች አላቸው። ስለዚህ ለዛ ነገር ኮሚት ወስዶ መስራት ያስፈልጋል ማለት ነው። ምክንያቱም ለጋራ ዓላማ እስከሆነ ድረስ it occurs when the members are focused on achieving the team's common goal። እንግዲህ ፎከስ ማድረግ ያለብን ጎላችን ጋር ለመድረስ ወይ ደግሞ ለጋራ ካሰብነው ጎል ለመድረስም ኮሚትመንት በጣም ወሳኝ ነገር ነው ማለት ነው። ሌላኛው and features of teamwork accountability necessary to ensure the milestones are reached and that our members are participating። እንግዲህ accountability ማለት responsible ነው። እያንዳንዱ ግሩፕ ውስጥ ያሉ ኢንዲቪጁዋሎች ሬስፖንሲብል መሆን ይጠበቅባቸዋል ማለት ነው። that means they are risk taker። እንግዲህ ግሩፕ ውስጥ ለሚፈጠረው ነገር እያንዳንዱ ኃላፊነት መውሰድ አለበት። ከዛ ውጭ ግን ማሳበብ አስፈላጊ አይሆንም ማለት ነው። እንግዲህ ዩኒት 5 ይህን ይመስላል። አብራችሁን ስላላችሁ እናመሰግናለን።